አስበን እኛ ደግሞ በቤቱ በቤተ መቅደሱ ጸንተን እግዚአብሔር በሰራት ቤተ መቅደስ እግዚአብሔርን እያገለገል ለእግዚአብሔር እየተገዛን ልንኖር ያስፈልጋል። ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 2 ቁጥር 13 ላይ እንዲህ ይላል፣ አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ናችሁ፣ በክርስቶስ ደም ቀርባችኋል ይላል። ምን ብላችሁ የነበራችሁ አለ? ርቃችሁ የነበራችሁ አሁን ግን በክርስቶስ ደም ቀርባችኋል ይላል። ምክንያቱም ሌሎች ሰዎች ርቀው ነበረ። በእያንዳንዳቸው ቤት ይጸልዩ ነበረ። በየሀገረ ስብከታቸው ተበታትነው ነበረ። እግዚአብሔር አምላካችን ቤተ መቅደሱን በሰራ ጊዜ ግን በአንድነት ተሰባስበዋል። ስለዚህ እናንተ ርቃችሁ የነበረ ሲል ደግሞ በኃጢአት ከእግዚአብሔር ጋር ተለያይተው የነበሩ በአምልኮ ጣዖት ተመስርተው የነበሩ በፊልጵስዩስ የነበሩትን ሰዎች ሲነግራቸው ነው። ዛሬ አምልኮ ጣዖቱ ተወግዶ በተለያየ አዳራሽ ስትጸልዩ የነበሩት ያ ሁሉ ተወግዶ ወደ አንድነት መጥታችሁ በእግዚአብሔር ቤት እንድትጸልዩ በእግዚአብሔር ቤት እንድትማጸኑ እናንተን ርቃችሁ የነበራችሁትን በክርስቶስ ደም ቀርባችኋል ይላል። ስለዚህ እኛ ወደዚህ ቤተ መቅደስ የመጣ ነው ማንም ጠርቶን አይደለም፣ ማንም ቀስቅሶን አይደለም። ማን ነው የጠራን? እግዚአብሔር መንፈስ ቅዱስ ነው የጠራን። ስለዚህ እኛ ደግሞ ጥሪያችንን አክብረን የተጠሩ ብዙዎች ናቸው የተመረጡ ግን ጥቂቶች ናቸው እንዳንባል በተጠራንበት ጸንተን በተጠራንበት ዓላማ ኑረን የመንግስቱ ወራሾች የስሙ ቀዳሾች እንድንሆን የቅዱሳን አምላክ ይርዳን። አሁንም በኤፌሶን መልእክቱ ምዕራፍ 2 ቁጥር 19 ላይ እንዲህ ይላል፣ በሐዋርያትና በነቢያት መሰረት ላይ ታንጻቸዋል፣ የማዕዘኑም ራስ ድንጋይ ኢየሱስ ክርስቶስ ነው ይላል። በማን ላይ አለ? በሐዋርያትና በነቢያት መሰረት ላይ ታንጻቸዋል፣ የማዕዘኑም ራስ ኢየሱስ ክርስቶስ ነው። የማዕዘኑ ራስ ድንጋይ ኢየሱስ ክርስቶስ ነው አለ። እኛ የታነጽ ነው፣ እኛ የተመሰረት ነው። በዛሬው ዕለት የተመሰረተችው ቤተ ክርስቲያን የሚያስተምሩባት የሚናገሩባት የነቢያትን ትንቢት የነቢያት ትንቢት የተፈጸመባት የሐዋርያትን ስብከት የምንማርባት ወደ እግዚአብሔር ቤት የምንቀርብባት ስለሆነች ቅዱስ ጳውሎስ በሐዋርያት በነቢያት መሰረት ላይ ታንጻቸዋል፣ የማዕዘኑም ራስ ኢየሱስ ክርስቶስ ነው ይላል። የማዕዘኑን ራስ ኢየሱስ ክርስቶስን ካከበራችሁ ኢየሱስ ክርስቶስን ካገለገላችሁ እናንተ ደግሞ የክብር አክሊልን ትቀዳጃላችሁ ይላል። እግዚአብሔር አምላካችን የማዕዘን ራስ እንደሆነ አምነ ነው አውቀ ነው ተረድተ ነው በቅድስት ቤተ ክርስቲያን ጸንተን ከቅድስት ቤተ ክርስቲያን ሳንናወጽ እንድንኖር እግዚአብሔር አምላካችን ይፍቀድልን። መቅደሱን ባሪያም በልዕልና አጸና ለዘላለምም በምድር ውስጥ መሰረታት ይላል። ስለዚህ መሰረቷ ዘላለማዊ ነው። መሰረቷ የማይጠፋ ነው። ሁልጊዜም ጸንታ የምትኖር ናት። እግዚአብሔርን ስናስብ ደግሞ የእግዚአብሔር ቃል ጽናት በቃሉ ሁሉን ነገር ማድረግ እንደሚችል ከዚህ ውስጥ እንግዲህ ብዙ ነገር እንማራለን። እግዚአብሔር በቃል ብቻ ብዙ ነገር ማድረግ እንደሚችል በቃል ብቻ ሰማይና ምድርን ፈጠረ። ነገር ግን ከፈጠረ በኋላ ደግሞ ይችን ቤተ መቅደስ በቃል ብቻ ጸናት። ቀይረ በስራ ላይ አውለ ነው ወደ እግዚአብሔር ቤት ቀርበ ቅዱስ ሥጋውና ክቡር ደሙን እንድንቀበል እስከ መጨረሻው ድረስ እንድንጸና በይሁዳ ከመካከል እንዳንቀር እግዚአብሔር አምላካችን ይፍቀድልን። እንደ ሐዋርያት እንድንጸና የሐዋርያትን መንፈስ ቅዱስ ለእኛም ያድለን። ቅድስት ቤተ ክርስቲያናችን አምላካችን ይጠብቅልን። ስለዚህ መቅደሱን ባሪያም በልዕልና አነጸ፣ ሰራ፣ ከፍ አድርጓት ይኖራል። በከፍታ ያለች ናት። በሰማያዊት ኢየሩሳሌም የምትመሰል ናት። ለዘላለም በምድር ውስጥ መሰረታት። የዳዊት መዝሙር 77 ቁጥር 69 ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ያስተማረን የመከረን የሰራዊት ጌታ ልዑለ ባሕርይ እግዚአብሔር አምላካችን የተመሰገነ ይሁን። ንሴብሖ ለእግዚአብሔር ንሴብሖ ለእግዚአብሔር ስብሐ ዘተሰብሐ ስብሐ ዘተሰብሐ ስብሐ ዘተሰብሐ እናመስግነው እግዚአብሔርን እናመስግነው እግዚአብሔርን ምስጉን ነው የተመሰገነ ምስጉን ነው የተመሰገነ ምስጉን ነው የተመሰገነ
ነው የተመሰገነ። ስለ ዝማሬው እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ንሴብሖ ለእግዚአብሔር ንሴብሖ ለእግዚአብሔር ስብሖ ዘተሰብሐ ስብሖ ዘተሰብሐ ስብሖ ዘተሰብሖ እናመስግነው እግዚአብሔርን እናመስግነው እግዚአብሔርን ምስጉን ነው የተመሰገነ ምስጉን ነው የተመሰገነ ምስጉን ነው የተመሰገነ ምስጉን ነው የተመሰገነ። ስለ ዝማሬው እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ቀይረ በስራ ላይ ያውለ ነው ወደ እግዚአብሔር ቤት ቀርበ ቅዱስ ሥጋውና ክቡር ደሙን እንድንቀበል እስከ መጨረሻው ድረስ እንድንጸና በይሁዳ ከመካከል እንዳንቀር እግዚአብሔር አምላካችን ይፍቀድልን። እንደ ሐዋርያት እንድንጸና የሐዋርያትን መንፈስ ቅዱስ ለእኛም ያድለን። ቅዱስ ቤተ ክርስቲያናችን አምላካችን ይጠብቅልን። ስለዚህ በመቅደሱ መቅደሱን በአርያም በልዕልና አነጸ፣ ሰራ፣ ከፍ አድርጓት ይኖራል። በከፍታ ያለች ናት። በሰማያዊት ኢየሩሳሌም የምትመሰል ናት። ለዘላለም በምድር ውስጥ መሰረታት። የዳዊት መዝሙር 77 ቁጥር 69 ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ያስተማረን የመከረን የሰራዊት ጌታ ልዑለ ባሕርይ እግዚአብሔር አምላካችን የተመሰገነ ይሁን።